ታሰቡት አጋርነት አስቀድሞ እንደተገለጸው ቅድስት ቤተክርስቲያን በደመ ክርስቶስ ከተመሰረተችበት ጊዜ ጀምሮ ያለ ፈተና የኖረችበት ጊዜ እንደሌለ ቅዱሳት መጻሕፍትና የታሪክ መዛግብት ሲመሰክሩ፣ በዘመነ ሐዋርያት ቢጸ ሐሳውያን፣ በዘመነ ሊቃውንት የተለያዩ መናፍቃን በየጊዜው እየተነሱ ሲፈትኗት ኑረዋል። አሁንም በግልጽ እንደሚታየው ከውጭም ከውስጥም በተደራጁ ምንደኞች በመፈተን ላይ ትገኛለች። ለዚህም ጥር 14 ቀን 2015 ዓመተ ምህረት በደቡብ ምዕራብ ሸዋ ሀገረ ስብከት በሶዶ ዳጮ ወረዳ ሀሮ ባለወልድ ቤተክርስቲያን ውስጥ በአባ ሳዊሮስ መሪነት እጅግ አሳዛኝ ኢሲኖዶሳዊ የሆነ አስነዋሪ ህገወጥ የቀኖና ቤተክርስቲያን ጥሰት አንዱ ሲሆን በአባ ሳዊሮስ መሪነት የተፈጸመው የቀኖና ቤተክርስቲያን ጥሰት 26 መነኮሳትን ከቀኖና የወጣ ሲመት በመስጠት ሊቃነ ጳጳሳት በሚመሯቸው አህጉረ ስብከቶች በህገወጥ መንገድ በመመደብ ከቀኖና ቤተክርስቲያን ጥሰት አልፎ ሃይማኖትን የሚከፍል የሀገር አንድነትን የሚሸረሽር የሚያፈርስ ምዕመናንን ከምዕመናን ካህናትን ከካህናት ሊቃውንትን ከሊቃውንት ወጣትን ከወጣት የሚያጋጭ ደም የሚያፋስስ ጸጥታን የሚያናጋ መሆኑ ቅዱስ ሲኖዶስ ተገንዝቧል። በመሆኑም ከላይ እንደተገለጸው ሐዋርያት በሶስተኛው ቀለሚንቶስ በ25ኛው አንቀጽ በአውራጃው ሁሉ ያሉ ኤጲስቆጶሳት አለቃቸው ማንም እንደሆነ ማወቅ ይገባቸዋል። አለቃ ያደረጉት ያለ ፈቃዱ ጥቃቅኑን ደጋጉን ስራ ምንም አይስሩ። እርሱ ዳግመኛ ኤጲስቆጶሳቱ ሳይፈቅዱ ደጋጉን ስራ አይስራ። ጥቃቅኑን ቢሰራ ዕዳ የለበትም። ሁሉም እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በአንድነት ይኑሩ ብለው ወስነዋል። እነዚህ ህገወጥ አካላት ይህንን የሐዋርያት ቀኖና በመሻራቸው፣ ሁለተኛ በ44ኛው አንቀጽ ሊቀ ጳጳሳት ወይም ፓትርያርክ ኤጲስቆጶሳት በተሾሙባቸው ሀገሮች የሚሰሩትን ስራ የሚያዙትን ትእዛዝ ይመርምር። የማይገባ ስራ ሰርተው የማይገባ ትእዛዝ አዘው ቢገኝ ለውጦ የተገለጸበትን ትእዛዝ ይዘዝ። እርሱ ለሁሉ የሹመት አባታቸው ነውና እነርሱም ልጆቹ ናቸውና ብለዋል። ይህንን ኢቀኖናዊ ስራ ሲመት የፈጸሙት ግለሰቦች በህገወጥ መንገድ በአደባባይ የቅዱስ ሲኖዶስን ሉዓላዊ ስልጣን የቅዱስ ፓትርያርኩን መብት በመጣሳቸው ሲመተ ክህነትን በተመለከተ ዋልቦ ዘይነስ ክብረ ለርሱ ዘእንበለ ዘጸውዖ እግዚአብሔር እንደ አሮን በእግዚአብሔር ከተጠራ በቀር ማንም ለራሱ ክብርን የሚወስድ የለም። ዕብራውያን 5:4 እንደሚለው የእግዚአብሔር ቃል ከዲቁና ጀምሮ እስከ ፓትርያርክ ሹመት ድረስ ያለው ሹመት በመጀመሪያ ከእግዚአብሔር መጠራቱን የሚጠይቅ ሲሆን እንኳንስ ለተሿሚዎቹ ለመራጮቹና ለአስመራጮቹ በቀኖና ቤተክርስቲያን የተወሰነ መጽሐፍ ቅዱሳዊ መስፈርት ያለው መሆኑ ለሁሉም ግልጽ ነው። ይህንንም ቅዱስ ጳውሎስ በጻፈው መልእክቱ በሰፊው ገልጾታል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 10፣ ቲቶ 1:5-7፣ ፍትሕ መንፈሳዊ አንቀጽ 4። ይህንን ቅዱሳት ሐዋርያት ሲመተ ኤጲስቆጶሳትን በተመለከተ በሶስተኛው ቀለሚንጦስ ኤጲስቆጶስ የሀገሩ ሰዎች የሀገሩ ጳጳስ ፈቅደውለት ይሾም ቢገኙ 3 ባይገኙ 2 ኤጲስቆጶሳት ሁነው ይሾሙ ብለዋል። ይህም ቅዱስ ሲኖዶስ በሌለበት ሀገር ፓትርያርክ በሌለበት ጊዜ ምዕመናን እንዳይበተኑ ተብሎ የሚደረግ ነው እንጂ በቅዱስ ፓትርያርኩ ሊቀመንበርነት በመንፈስ ቅዱስ የሚመራ የቅዱስ ሲኖዶስ ሉዓላዊ ስልጣን በመጋፋት የሚፈጸም ከሆነ ግን ይህ ቀኖና በህገወጥ መንገድ ለተፈጸመ ድርጊት መጥቀሱ በቅዱስ ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረን በመንፈስ ቅዱስ ላይ የስድብ ቃል እንደመናገር ተቆጥሮ የማይሰራ ኃጢአት መሆኑን ሲገልጽበት ሊመሰክርበት ይገባል፣ ሊሰመርበት ይገባል። ማቴዎስ 12:30
32 ሉቃስ 12 10 ማርቆስ 3 28 እስከ 29 አንደኛ ጢሞቴዎስ 1 13 የእነዚህ ሰዎች ተግባር በስራ ላይ ያለውን በመንፈስ ቅዱስ የሚመራ ህጋዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመፈንቀል የታላቋን ቅድስት ቤተክርስቲያን መዋቅር የመናድ ህጋዊ ተቋምን የማፍረስ ወይም የመናድ ተግባር በመሆኑ በቅዱስ ሲኖዶስ ተወግዟል። ሰለስቱ ምዕትም ሲመተ ኤጲስቆጶሳትን በተመለከተ በኒቃያ በጻፉት ቀኖና በ9ኛው አንቀጽ አንዱ የኤጲስቆጶስነት ሊሾም ቢሻ የሀገሩ ሰዎች ቢፈቅዱለት የሀገሩ ጳጳስ ካልፈቀደለት የኤጲስቆጶስነት መሾም አይገባውም። ይህን አፍርሶ ቢገኝ ሲኖዶስ ያወግዘዋል፣ ሹመቱም ይቀራል ብለዋል። ይህም በዚህ ወቅት ከቀኖና ቤተክርስቲያኖች የጥንታዊት ሐዋርያዊት ብሔራዊትና ዓለም አቀፋዊት ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ህጋዊ ቅዱስ ሲኖዶስ ሉዓላዊ ስልጣን በመጋፋት በድፍረት ተፈጸመ የተባለው ሹመት አስቀድሞ በአበው ቅዱሳን የተወገዘ ነው። ከዚህም ጋር ሲመተ ኤጲስቆጶሳት በሚፈጸምበት ጊዜ ያለ ቅዱስ ፓትርያርኩ ፈቃድ ማንም ወደ ቤተ መንግስት እንዲሄድ ቀኖና ቤተክርስቲያን አይፈቅድም። ይህንን የተላለፈ ቢኖር ከጳጳሳትና ከኤጲስቆጶሳት ማን ሊቀጳጳስነቱ ሳይፈቅድለት ወደ ንጉስ ቤት አይሂድ። ወለኩሉ ዘሃለው ዘንተ ሲኖዶስ ያወግዞ ይህንን ትእዛዝ ያፈረሰውን ሲኖዶስ ያወግዘዋል። ዘአለው ዘንተ ሲኖዶስ ያወግዞ ይህንን ትእዛዝ ያፈረሰውን ሲኖዶስ ያወግዘዋል ተብሎ ስለተወሰነ ዛሬም ከቅዱስ ሲኖዶስ ውሳኔና ከቅዱስ ፓትርያርኩ ውጭ የሚደረግ ማንኛውም እንቅስቃሴ ህገወጥ በመሆኑ በቅዱስ ሲኖዶስ ተወግዟል። በቀኖና ቤተክርስቲያን ሰው ሁሉ ማዕረጉን ጠብቆ ይኑር እንጂ አንዱ ወደ አንዱ ማዕረግ አይተላለፍ። ይህን የሰራውን ስርዓት ያፈረሰውን ሲኖዶስ ያወግዘዋል ተብሎ በተጻፈው መሰረት እነዚህ ህገወጥ አካላት በቅዱስ ሲኖዶስ ተወግዘዋል። በህገ ቤተክርስቲያን አንቀጽ 16 ንዑስ አንቀጽ 30 የኤጲስቆጶስ ሹመት አስፈላጊ ሆኖ ሲገኝ በቤተክርስቲያን ቀኖና መሰረት እንዲመረጡና እንዲሾሙ የመወሰን ስልጣን የቅዱስ ሲኖዶስ መሆኑ የሚደነገገውን ክፍል በግልጽ በመጣስ የጣሰ በመሆኑ በህገ ቤተክርስቲያን አንቀጽ 38 ንዑስ አንቀጽ 1 የኤጲስቆጶሳት ምርጫ የሚፈጸመው የኤጲስቆጶሳት እንዲሾሙ አስፈላጊ መሆኑ በቅዱስ ሲኖዶስ ምልዓተ ጉባኤ ሲታመንበት ሲወሰን ብቻ እንዲፈጸም መደንገጉ በህገ ቤተክርስቲያን አንቀጽ 18 ንዑስ አንቀጽ 5 የቤተክርስቲያን ሃይማኖታዊ ህግጋትንና ቀኖናን የሚያፈርስ ሊቀ ጳጳስ ወይም ኤጲስቆጶስ ከአባልነት እንደሚሰረዝ በመደንገጉ ቅዱስ ሲኖዶስ አውግዟቸዋል። በአጠቃላይ የተፈጸመው ህገወጥ ተግባር በህገ ሰብም ሆነ በህገ እግዚአብሔር ሚዛን የተወገዘ ከመሰረተ እምነት የተለየ በአበው ቀኖና በህገ ቤተክርስቲያንና በቤተክርስቲያን አስተዳደር በአጠቃላይ ተቀባይነት የሌለው ነው። ስለዚህ አንደኛ በፍትሐ ነገሥት መንፈሳዊ አንቀጽ 5 ንዑስ አንቀጽ 138 መሰረት ጥር 14 ቀን 2015 ዓ.ም በደቡብ ምዕራብ ሸዋ ሀገረ ስብከት በሶዶ ዳጮ ወረዳ ሃሮ ባለወልድ ቤተክርስቲያን ውስጥ አባ ሳዊሮስ፣ አባ ኤዎስጣቴዎስ፣ አባ ዜና ማርቆስ የቤተክርስቲያንን ቀኖና በመጣስ በስልጣናቸው ባልተሰጣቸው ስልጣን 26 ኤጲስቆጶሳትን ሹመናል፣ ሲኖዶስ አቋቁመናል በማለት በማህበራዊና በብሮድካስት ሚዲያዎች በሰጡት መግለጫ የተረጋገጠ በመሆኑ የተሰጣቸውን ከዲቁና ጀምሮ ያለው ሙሉ ስልጣነ ክህነት በመሻር አውግዞ ለይቷቸዋል። በመሆኑም ስልጣነ ክህነታቸው የማዕረግ ስማቸው በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ የተነሳ ስለሆነ ከዛሬ ጥር 18 ቀን 2015 ዓ.ም ጀምሮ በቀድሞ ዓለማዊ ስማቸው እንዲጠሩ በቤተ ክርስቲያናችን መንፈሳዊ አገልግሎት ዙሪያም በሕይወትም ሆነ በሞት በማናቸውም መንፈሳዊ አገልግሎት እንዳያገኙ ቅዱስ ሲኖዶስ አውግዞ ከቤተ ክርስቲያን ለይቷቸዋል።
ሐመሩሃ በእነዚህ የቅዱስ ሲኖዶስ ምልዓተ ጉባኤ አውግዞ በለያቸው ግለሰቦች ይመሯቸው በነበሩ አህጉረ ስብከት መንፈሳዊ አገልግሎት በማከናወን ሀገረ ስብከቱ የሚመሩ ብፁዓን አባቶች ለደቡብ ምዕራብ ሸዋ ሀገረ ስብከት፣ ለኬንያ፣ ኡጋንዳ፣ ታንዛኒያ እና ሩዋንዳ ሀገረ ስብከት፣ ለኤልባቡርና ቦኖ በደሌ ሀገረ ስብከት፣ በሰሜን ሸዋ በሰሜን አሜሪካ ለሚኒሶታ እና አካባቢው ሀገረ ስብከት፣ ለጉጂ ምዕራብ ጉጂና ቦረና ሊበን ዞኖች ሀገረ ስብከት፣ ለምስካየ ኅዙናን መድኃኔዓለም ገዳም በአባትነት የሚመሩ አበው ሊቃነ ጳጳሳት እንዲመደቡ ቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ይሁን እንጂ ከላይ በስም ተጠቅሰው የተወገዙ ግለሰቦች በሰሩት የቀኖና ጥሰት ተጸጽተው ይቅርታ ቢጠይቁ የቅድስት ቤተ ክርስቲያን የምህረት ደጆች ሁልጊዜ ክፍት መሆናቸውን በቀኖና ቤተ ክርስቲያን መሰረት የምንቀበላቸው መሆኑን ቅዱስ ሲኖዶስ ያሳውቃል። ሁለተኛ፣ የቅዱስ ሲኖዶስንና የቤተ ክርስቲያንን ልዕልና በመዳፈርና ቀኖና ቤተ ክርስቲያንን በመጣስ በተነሳሱ ግለሰቦች አማካኝነት የኤጲስቆጶስነት ሹመት አግኝተናል፣ ተሹመናል እያሉ የሚገኙ 25 መነኮሳት በህገወጥ መንገድ ቀኖና ቤተ ክርስቲያንን ጥሰው የተገኙ በመሆኑ አስቀድሞ ከቤተ ክርስቲያን የተሰጣቸው ከዲቁና ጀምሮ ያለው ሙሉ ስልጣነ ክህነት ተሽሮ ከዛሬ ጥር 18 2015 ዓ.ም ጀምሮ በቅዱስ ሲኖዶስ ምልዓተ ጉባኤ ተወግዘው ከቤተ ክርስቲያን ተለይተዋል። ሶስተኛ፣ ከነዚህ ግለሰቦች መካከል አንዱ የሆኑት አባ ጸጋ ዘአብ አዱኛን ከቅዱስ ሲኖዶስ አስቸኳይ ምልዓተ ጉባኤ ስብሰባ በፊት የቀኖና ጥሰቱንና ህገወጥ አድራጎቱን በመረዳትና በመጸጸት ድርጊቱን በመቃወም ለቤተ ክርስቲያኒቱ ባቀረቡት የይቅርታ ቤቱታ መሰረት ቅዱስ ሲኖዶሱ ይቅርታውን የተቀበላቸው ሲሆን እንደሳቸው ሁሉ ከላይ የተወገዙት ከ5ቱ ግለሰቦች በሰሩት የቀኖና ጥሰት ተጸጽተው ይቅርታን ቢጠይቁ የቅድስት ቤተ ክርስቲያን የምህረት ደጆች ሁልጊዜ ክፍት መሆናቸውን በቀኖና ቤተ ክርስቲያን መሰረት የምንቀበላቸው መሆኑን እንገልጻለን። አራተኛ፣ በዚህ ጸረ ቤተ ክርስቲያንና ኢቀኖናዊ ድርጊት በሀገር ውስጥም ሆነ ከሀገር ውጭ እየኖሩ በቀጥታም ሆነ በተዘዋዋሪ ወይም በቦታ በመገኘት የጥፋት ድርጊት ተባባሪ የሆኑ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት እስከ አጥቢያ ቤተ ክርስቲያናት በስራ ላይ የሚገኙ ሰራተኞችን በተመለከተ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ተገቢውን ክትትልና አስተዳደራዊ ውሳኔ እንዲሰጥ። 5 ይህንን ታሪክ ይቅር የማይለውን ህገወጥ አድራጎትና የቀኖና ጥሰት በሀሳብ በገንዘብና በሌላም በማንኛውም ሁኔታ ድጋፍ ሲያደርጉ የቆዩና በማድረግ ላይ ያሉ ማናቸውም ተቋማትና ግለሰቦች ከዚህ ህገወጥ አድራጎታቸው እንዲቆጠቡ ቅዱስ ሲኖዶስ በጥብቅ እያሳሰበ፣ ይህ ባይሆን በህግ አግባብ ተገቢው እንዲፈጸም ቅዱስ ሲኖዶስ ወስኗል። 6 በየደረጃው የሚገኙ የቤተ ክርስቲያኒቱ የስራ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ መነኮሳት፣ አገልጋይ ካህናት፣ የሰንበት ትምህርት ቤት ወጣቶች፣ ልዩ ልዩ የቤተ ክርስቲያኒቱ መንፈሳዊ ማህበራትና ምዕመናት ይህንን ህገወጥ አድራጎት ከመከላከልና የቤተ ክርስቲያናቸውን ደህንነት ከመጠበቅ በተጨማሪ ለዚህ ህገወጥ አድራጎት ልዩ ልዩ ድጋፍ የሚያደርግ ተቋምና ግለሰቦች አስፈላጊውን ክትትልና ቁጥጥር በማድረግ የመከላከል ስራቸውን ትወጡ ዘንድ ቅዱስ ሲኖዶስ ወስኗል። 7 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስምን ከፊትም ሆነ ከኋላ በመጨመርና በመቀነስ በከፊልም ሆነ በሙሉ መጠቀም አርማዋን፣ አድራሻዎቿን፣ የአምልኮና የስርዓት መፈጸሚያ የሆኑ ነዋያተ ቅድሳቷን እና አልባሳቷን እንዲሁም መጻሕፍትን መገልገል የማይችሉ መሆኑ ታውቆ ይህንን ጉዳይ በየደረጃው ያሉ መንፈሳዊ አካላት እና የቤተ ክርስቲያኒቱ የስራ ኃላፊዎች ተከታትለው እንዲያስፈጽሙ ቅዱስ ሲኖዶስ የወሰነ ሲሆን በተጨማሪ ውሳኔ ተላልፈው በሚገኙ ማናቸውም ግለሰቦችና ተቋማት ላይ ተገቢው ህግ አግባብ ተከትሎ በሀገር ውስጥም ሆነ በውጭ ዓለማት የሚያስፈጽም ዓለም አቀፍና አገር አቀፍ የህግ ባለሙያዎች በመመደብ ተገቢው ሁሉ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል እንዲፈጸም ቅዱስ ሲኖዶስ ወስኗል።
8ኛ አሁን የተከሰተውን ችግር አስመልክቶ ዝርዝር ጥናትና የመፍትሄ ሀሳብ የሚያቀርብ አንድ አብይ ኮሚቴ በቋሚ ሲኖዶስ እንዲሰየም ቅዱስ ሲኖዶስ ወስኗል። 9 የቅዱስ ሲኖዶስ ምልዓተ ጉባኤ ያሳለፈውን ውሳኔ ከክቡር የኢፌዴሪ ጠቅላይ ሚኒስትር ጀምሮ በየደረጃው ላሉት የመንግስት የስራ ኃላፊዎች የግንዛቤ ማስጨበጫ መድረኮች እንዲከናወኑና ይህ ውሳኔ ከሸኝ ደብዳቤ ጋር እንዲደርሳቸው ተወስኗል። 10 ይህን የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ በሀገር ውስጥና ወይ ጉድ! እንትና መግለጫ ወጣ።